ያው ምን በሐሰ ከዛ እንደዚህ ነው የምንጠርቀው። ሁሌ መክለሰ አይበስም ነበር አይጠረቅም። ሁሌ መክለሰ ኪዳ ስለዚህ ጠረቅ ማለት ማታ ስለጠረኩ ቆሻሻ የለውም ብላችሁ ማለት ነው። በዚህ መልኩ እንደዚህ ጠረቅ ጠረቅ አድርጌ ብዙ ቆሻሻ ልማጣ መክለሴ በጣም ንድፍ አድርጌ ነው። እንግዳ መጥቶብኝ ነበር። ከዛ ጠርጌያለሁና አሁን ምንም መለንጌም ዝም ብለን እንደዚህ አንዳንድ ነገር ፏሌ ምናምን ይወድቅብናል። ስለዚህ ስስ መጥረግ ነው እንጂ ሌላ ቆሻሻ ኖሮት አይደለም። እንደ ሀገራችን እንግዲህ መኖር ማለት ነው። ብዙም ችግር የለም። አንዴ ከጠረጋችሁ ሁሌ መክለሳ የጆን ይገበላሻል ብላ አሰጥም ደግሞ ይኸው በሀስ ይሄ ሽትሪ ይሄን ታውቃላችሁ። ሀገራችን ሌላ ነው መጥረጊያችን፣ ግን እዚህ ሀገር ይሄን መጥረጊያችን እኔ በዚህ አልችልበትም፣ ወገቤን ያመኛል ብያለሁ። ግን ይሄ ንጹህ ስለሆነ በዚህ ትንሽ ጠራቅ ጥርቅ ማድረግን እንግዲህ ውስ ቆሻሻ የለም። ሰሞኑን አስሬ እያጸዳሁ ነው። ቆንጆ ቤት አድርጌ ያለው እንግዲህ ፏፈሻ አድርጌ አሁን እንግዳ ስለሚመጣ ትንሽ ላይ ትንሽ የወደቀ ነገር ካለ ማጽዳት ነው እንጂ ብዙ ቆሻሻ ኖሮት አይደለም። ቆሻሻ ደግሞ እንዳይኖር እኔ ያለው አይደል ውስጡን እየጠረከረ ትንሽ ቆሻሻ ሲወድቅ እጠርጋለሁ። እንግዳ ስለሚመጣ ይሄ የእንግዶች ቤት ነው። ክላሱ የእንግዳ ክላስ ነው። ምንድን ነው የሚባለው? ምንድን ነው የሚባለው? እንግዳ ቤት በአረበኛ መግለስ ነው። መግለስ እስቲ እንጠርግና ማን አስጎበኛቸው ለመዳቢያውን ወደ ሌላ ቤት እየሄደች ነገር አሳያችኋለሁ። እሺ ማለት እንደመስል ማለት እኛ አካባቢውን ነው የሚያሳያችሁ። አሁን ስትወጣ ነው ወደ አባቷ ቤት ልትሄድ በኋላ ወደ እኔ ይመጣሉ። አሁን ወደ እነሱ ይሄዳሉ እና የነምላችሁ እዛ እንደዚህ አንዳንድ ሌሞን ፍሬም አለ። ብርቱካን ፍሬ መስሎኝ እዚህ ጋር ቆሻሻ ወጣ እኮ ቆሻሻ የለም እያል ቆሻሻ ወጣ። ኧረ እዛ ወደ ተባረች የምን ውርደት ቆሻሻ የለም ስልክ ኧረ ተባክሽ አገድ እግር ስለሚገባት መቆሸሽ ትንሽ እየቆሻሻ ወጣለች። ምንም አይደለም። ኦኬ ይሄን አስተካክለን እኛም ያው ተጠጥቶ እዚች ጋር ድብቅ አድርጎ ይነሳሉ። ከመጣጣት ቆሻሻ ጋር እንዳለ ግን አይጥለው ይታጠና ከጠጡ በኋላ ድብቅ አድርገው ይወሽጋል። ከዛ እኔ አላጸደሽም እባላለሁ። ዛሬ ቤት አላጸደሽም እንዴ? ምንድን ነው ይሄ ምናምን ይለኛል። እና ሰላታቸውን ይሰክሱበት እንደዚህ ጥፍ አድርገን እናስቀምጣቸዋለን። ሲመጡ ይሰግዱበታል። እንግዳስ ነው የሚሰግደው። በዚህ ግን ቤተሰብ አይደለ የእንግዳ ነው። እዚህ ውስጥ ቢሆን ይሻላል፣ ምክንያቱም ወፍራም ስለሆነ አልቻለም ቦታ ውስጥ እና እንደዚህ ያደረገን እንደዚች የታጠፈች ምናምን አስተካክዬ በቃ አሁን አንድ ክላስ እየጨረስኩ ነው ማለት ነው። ላይ መሰላችሁ የቀለለኝ እንጂ ሌላ የቀለለኝ ነገር የለም። ሁሌ ስራ ነው።